ምድራችን ከ4.5 ቢሊዮን ዓመት በላይ ዕድሜ ያላት ፕላኔት ናት። በዚህ ረጅም ጊዜ ውስጥ እሳተ ገሞራዎች ፈንድተዋል፣ ተራሮች ተፈጥረዋል፣ ውቅያኖሶች ተስፋፍተዋል፣ ስልጣኔዎች ተነስተው ጠፍተዋል። ቢሆንም እስከ ዛሬ ድረስ ብዙ የተፈጥሮ ምስጢሮች አልተፈቱም። አንዳንድ ቦታዎች በውበታቸው ያስደንቃሉ፣ ሌሎች ደግሞ በሚያስፈሩ ታሪኮቻቸው የሰዎችን ልብ ይገዛሉ። ከሩቅ ሲመለከቷቸው እንደ ሌላ ፕላኔት ይመስላሉ። በቅርብ ሲያዩአቸው ደግሞ የተፈጥሮ ኃይል ምን ያህል ድንቅ እንደሆነ ያሳያሉ። ዛሬ በምስጢር ቲዩብ ከዓለማችን እጅግ አስገራሚና ልዩ ከሆኑ 5 ቦታዎች ጋር ጉዞ እናደርጋለን። እነዚህ ቦታዎች በሳይንስ በታሪክና በተፈጥሮ አስደናቂ ታሪኮች የተሞሉ ናቸው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ምክንያቱም በቁጥር 1 የምናየው ቦታ ብዙ ሰዎችን ለዓመታት ሲያስገርም የኖረ ነው። ከቁጥር 5 እስከ ቁጥር 1 በዚህ አስደናቂ ጉዞ አብረን እንጓዝ። ጉዞአችንን እንጀምር። ቁጥር 5 ሶኮትራ ደሴት። ከየመን ደቡብ ምስራቅ አቅጣጫ በአረብ ባህር ውስጥ የምትገኘው ሶኮትራ ደሴት በዓለም ላይ ካሉት እጅግ ልዩ የተፈጥሮ ቦታዎች አንዷ ናት። በሺዎች ዓመታት ለብቻዋ ተለይታ ስለኖረች በዚህ የሚገኙ ብዙ እጽዋትና እንስሳት በሌላ ዓለም ክፍል አይገኙም። ለዚህም ምክንያት ብዙ ተመራማሪዎች በምድር ላይ ያለ ሌላ ፕላኔት ብለው ይጠሯታል። በዚህ ደሴት ላይ በጣም የሚታወቀው የድራገን ቦል ትሪ ዛፍ ነው። ይህ ዛፍ እንደተከፈተ ጀንጥላ የሚመስል ቅርጽ አለው። ቅርፉ ሲቆረጥ ቀይ ቀለም ያለው ሙጫ ይወጣል። ስለዚህም የድራጎን ደም የሚል ስም ተሰጥቶታል። በጥንት ዘመን ይህም ሙጫ በመድኃኒት በቀለምና በባህላዊ ስርዓቶች ውስጥ ሲጠቀሙበት ነበር። ዛሬ ደግሞ ሶኮትራ በልዩ ተፈጥሮ ሀብቷ ምክንያት ከዓለም ዙሪያ የሚመጡ ተጓዦችን ትስባለች። ነገር ግን ከዚህ ደሴት የበለጠ ሌላ አስደናቂ የሆነ ቦታ አለ፣ ለ10 ዓመታት ያለማቋረጥ የሚነድ እሳት። በእርግጥ እንዴት ሊኖር ቻለ? ይህንን በቁጥር 4 እናያለን። የዳርፓዛ ጋዝ ጉድጓድ። በቱርክሜኒስታን ውስጥ በካራኩም በረሃ መሃል አንድ እጅግ አስገራሚ ቦታ ይገኛል። በቀን ሲመለከቱት ትልቅ ጉድጓድ ብቻ ይመስላል። ይሁን እንጂ ፀሐይ ስትጠልቅ ሁሉም ነገር ይቀየራል። ከጉድጓድ ውስጥ የሚወጣው እሳት ሌሊቱን ሙሉ በሙሉ ያበራል። ከሩቅ ሲታይም ምድር የተከፈተች ይመስላል። ለዚህም ምክንያት ሰዎች የገሃነም በር ብለው ይጠሩታል። የዚህ ጉድጓድ ታሪክ በ1971 ይጀምራል። በዚያን ዘመን የተፈጥሮ ጋዝ ፍለጋ የሚያደርጉ ተመራማሪዎች በአካባቢው ቁፋሮ ያካሄዱ ነበር። በድንገት መሬቱ ተደረመሰ፣ ትልቅ ጉድጓድም ተፈጠረ። ከጉድጓድ ውስጥ ከፍተኛ መጠን ያለው ሚቴን ጋዝ መውጣት ጀመረ። ሚቴን ጋዝ ለሰው ልጅና ለአካባቢው አደገኛ ሊሆን ስለሚችል ተመራማሪዎቹ ጋዙ በጥቂት ቀናት ውስጥ እንዲያልቅ በማሰብ እሳቱን አቀጣጠሉ። ግን ጥቂት ቀናት ወደ ሳምንታት ተቀየሩ፣ ሳምንታቱም ወደ ወራት፣ ወራቱም ወደ ዓመታት። እስከ ዛሬ ድረስ እሳቱ እየነደደ ይገኛል። በየዓመቱ በሺዎች የሚቆጠሩ ቱሪስቶች ይህንን እሳታማ ጉድጓድ ለማየት ይመጣሉ። ሌሊት ላይ በጉድጓዱ ዳር ቆሞ ሲመለከቱ በውስጡ የሚንቀሳቀሰው እሳትና የሚወጣው ሙቀት ያስደንቃቸዋል። አንዳንድ ሰዎች ይህ ቦታ ከተፈጥሮ በላይ ኃይል ጋር ያይዙታል። ቢሆንም የሳይንስ ማብራሪያው ግልጽ ነው። የምድር ውስጥ የተፈጥሮ ጋዝ ክምችት በመቃጠሉ እሳቱ እየቀጠለ ነው። ይህ ቦታ አስፈሪ ቢመስልም የተፈጥሮ ኃይል ምን ያህል ድንቅ እንደሆነ የሚያሳይ ሕያው ምሳሌ ነው። ነገር ግን የሚቀጥለው ቦታ እሳት አይደለም፣ ውሃ ነው። ይሁን እንጂ እንደ ግዙፍ መስታወት የሚያንጸባርቅ ውሃ። በዓለም ላይ በጣም ውብ ከሚባሉት የተፈጥሮ ቦታዎች አንዱ ቁጥር 3 ሶላር ዴ ዩኒ። እሳት ከሚነድበት የበረሃ ጉድጓድ ወደ ሌላ የተፈጥሮ ድንቅ እንጓዝ። በደቡብ አሜሪካ በቦሊቪያ ውስጥ የሚገኘው ሶላር ዴ ዩኒ ከ10,000 ካሬ ኪሎ ሜትር በላይ የሚሸፍን የዓለማችን ትልቁ የጨው ሜዳ ነው። ከሺዎች ዓመታት በፊት በዚህ ቦታ ግዙፍ ሐይቆች ነበሩ። ጊዜው የተራመደ ሲሄድ ውሃው ተኖ የጨው ክምችት ብቻ ቀረ። ዛሬ ይህ ስፍራ በነጭ ጨው የተሸፈነ ሰፊ ሜዳ ሆኖ ይታያል። ይሁን እንጂ ይህ ቦታ እውነተኛ አስደናቂነት የሚታየው በዝናብ ወቅት ነው። ቀጭን የውሃ ሽፋን በጨው ሜዳ ላይ ሲፈስ መሬቱ እንደ ግዙፍ መስታወት ይቀየራል። ሰማዩ፣ ደመናዎቹ፣ የፀሐይ ብርሃን ሁሉም በውሃው ላይ ይንጸባረቃሉ። ሰዎች በዚያ ሲራመዱ በሰማይ ላይ እየተራመዱ ያሉ ይመስላል። በዚህ ምክንያት ሶላር ዴ ዩኒ የሰማይ መስታወት ተብሎ ይጠራል። ይህ ስፍራ ለፎቶግራፍ አንሺዎች፣ ለተጓዦች እና ለፊልም ሰሪዎች በጣም ተወዳጅ ነው። ከዚህ በተጨማሪ በዚህ አካባቢ በዓለም ላይ ትልቁ የሊቲየም ክምችት እንዳለ ይታመናል። ሊቲየም ደግሞ በዘመናዊ የመኪና ባትሪዎች፣ በስልኮች እና በሌሎች ኤሌክትሮኒክስ መሳሪያዎች ውስጥ በስፋት ይጠቅማል።
ይህ ማለት ሶላር ዴይ ዩኒ ውበት ብቻ ሳይሆን በኢኮኖሚ ዘርፍ ትልቅ ጠቀሜታ ያለው ቦታ ነው። ነገር ግን የሚቀጥለው ቦታ ከሰማይ ላይ እንኳን የሚታይ ነው። በሰሃራ በረሃ መሃል ያለ ግዙፍ ክብ ለዓመታት የሳይንቲስቶችና የተጓዦችን ቀልብ የገዛ የሳራ አይንን በቁጥር 2 እናያለን። በሞሪታንያ ውስጥ በሰፊው የሳራ በረሃ መካከል ከውሃ ላይ እንኳን በግልጽ የሚታይ ግዙፍ ክብ ቅርጽ ይገኛል። ይህንን አስደናቂ የተፈጥሮ አወቃቀር የሳራ አይን ወይም ሪቸት ስትራክቸር ብለው ይጠሩታል። የዚህ ክብ ስፋት 40 ኪሎ ሜትር ያህል ነው። በመጀመሪያ ሲያዩት በሰው እጅ የተሰራ ወይም ከህዋ የመጣ ነገር ይመስላል። የብዙ ዓመታት የተለያዩ ጽንሰ ሐሳቦች ተነስተዋል። አንዳንዶች ይህ የጠፋችው የአትላንቲስ ከተማ ነው ብለው ተናገሩ። ሌሎች ደግሞ በሜቴር ግጭት የተፈጠረ ነው ብለው አሰቡ። ነገር ግን የዘመናዊ ጥናቶች እንደሚያሳዩት ይህ ቅርጽ በሚሊዮኖች ዓመታት ውስጥ በተፈጥሮ የተፈጠረ የድንጋይ አወቃቀር ነው። ሆኖም እስከዛሬ ድረስ የዚህ ቦታ ግርማና ውበት የብዙ ሰዎችን ቀልብ ይማርካል። ነገር ግን ከዚህ በላይ የሚያስገርም ቦታ አለ። መሬት ላይ ሳይሆን ከሰማይ ላይ ብቻ በግልጽ የሚታዩ ግዙፍ ምልክቶች። ማን ሰራቸው? ለምንስ ተሰሩ? ይህንን በቁጥር 1 የናዝካ መስመሮችን እናያለን። በፔሩ ደረቃማ በረሃ ውስጥ ለሺዎች ዓመታት የቆዩ ግዙፍ ስዕሎች ይገኛሉ። እነዚህ ስዕሎች የወፎች፣ የዝንጀሮ፣ የሸረሪት እና የተለያዩ ጂኦሜትሪክ ቅርጾችን ያሳያሉ። ከመሬት ላይ ሆነው ሙሉ ቅርጻቸውን ማየት አይቻልም። ሆኖም ከአየር ላይ ሲታዩ በጣም ግልጽ ሆነው ይታያሉ። ይህም ለብዙ ዓመታት የሰዎችን ቀልብ ሲገዙ ቆይተዋል። እነዚህ መስመሮች ከ2000 ዓመታት በፊት በናዝካ ስልጣኔ እንደተሰሩ ይታመናል። ይሁን እንጂ ለምን እንደተሰሩ እስካሁን በውል አይታወቅም። አንዳንድ ተመራማሪዎች ከከዋክብት ጥናት ጋር ያያይዛሉ። ሌሎች ደግሞ ለሃይማኖታዊ ስርዓት ተስለዋል ብለው ያምናሉ። አንዳንድ ሰዎች ደግሞ ከውጭ ፕላኔት ፍጥረታት ጋር ያገናኟቸዋል። ይሁን እንጂ እስካሁን የሚያረጋግጥ ማስረጃ አልተገኘም። የእነዚህ ግዙፍ ስዕሎች ትክክለኛ ዓላማ እስከዛሬ ሚስጥር ሆኖ ቀጥሏል። ለዚህም የናዝካ መስመሮች በዓለም ላይ ካሉት እጅግ አስገራሚና ሚስጥራዊ ቦታዎች አንዱ ሆነዋል። እነዚህ 5 ቦታዎች የሚያሳዩን አንድ ትልቅ እውነት አለ። ምድራችን አሁንም በብዙ ሚስጥሮችና በአስደናቂ የተፈጥሮ ክስተቶች የተሞላች ናት። አንዳንዶቹ በሳይንስ ተበርብረዋል፣ አንዳንዶቹ ደግሞ ገና ተጨማሪ ጥናት ይፈልጋሉ። እርስዎ ከእነዚህ 5 ቦታዎች ውስጥ የትኛው በጣም አስደነቃችሁ? አስተያየቶን ከታች ያጋሩ። ቪዲዮውን ከወደዱት ላይክ ያድርጉ፣ ለጓደኞቹም ያጋሩ። ቀጣዩን የሚስተር ቲዩብ ዶኩመንተሪ እንዳያመልጣችሁ ሰብስክራይብ ማድረግ አይርሱ። እስከምንገናኝ ድረስ ደህና ቆዩ።